የቂያማ ቀን አላህ ዘንድ መጥፎ ደረጃ ያለው ክፉ ሰው ማለት መን ተረከሁ ናሱ ኢብቲቃአ ሸሪሂ ያሉ ሰዎች የሱን ክፋት በመፍራት የሚተውት ሰው ነው። ክፉ ነገር እንዳያደርጋቸው ብለው የሚጠነቀቁት ሰው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በጣም ትልቅ ደርስ ነው። ህይወት ውስጥ የሚያጋጥሙ በርካታ ሰዎች አሉ። ክፉ እንዳይናገሩን ስንል ጥሩ ምን ሆነላቸው? እኛስ ክፉ እንዳይናገሩን ክፉ እንዳያደርጉብን ተብለን ሰዎች ጥሩ የሚሆኑልን ሰዎች ከመሆን ምን ያክል ድነናል? ራሳችንን መጠየቅ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ያልነገሩን የህይወት አይነት የለም። ሞዴል አድርገን ልንወስደው የምንችል በምን አይነት መንገድ ከሰዎች ጋር መኗኗር እንዳለብን፣ በጣም መጥፎ የሆኑ ሰዎች ጋር በጥሩ ሁኔታ በመኗኗር ክፋታቸውን መቀነስ እንዳለብን ሲያስተምሩን፣ መጥፎ ሆነን ሰዎች ደግሞ እኛን የሚፈሩን አይነት ሰዎች እንዳንሆን በጣም በጣም ጥንቃቄ ማድረግ እንዳለብንም ነብዩ ሰለላሁ ዐለይሂ ወሰለም የቂያማ ቀን የመጨረሻ መጥፎ ደረጃ ያለው ሰው አላህ ዘንድ ማለት ሰዎች ክፋቱን ፈርተው የሚተውት የሚጠነቀቁት ሰው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መእሙን የተሰኙ አንድ ኸሊፋ እንግዶቻቸው ጋር በተቀመጡበት አሚር አልሙእሚኒን ናቸው። በጣም ትልቅ ግዛት ያላቸው። የእሳቸው ኻዲም ያ ጉላም ብለው ይጠሩታል። አንተ ልጅ ሆይ ብለው ይጠሩታል። አልመለሰላቸውም። ሁለተኛ ደግመው ጠሩት። አሁንም አልመለሰም። በሶስተኛው መጣና በቃ ትንሽ ከራኩህ ያ ጉላም እያልክ ትጣራለህ። ትንሽ ካንተ ከራኩ በቃ መታገስ አትችልም አላቸው። አሚሩን ጺማቸውን ይዘው ጸጥ አሉ። ችለውት ንዴታቸውን ዋጥ አድርገው ዝም አሉ። በዙሪያቸው ያሉ ሰዎች ወላሂ እኛ እኮ ፈርተን ነበር፣ እርምጃ ተወስድበታለህ ብለን ፈርተን ነበር አሏቸው። ያው እንግዲህ እንደምታውቁት እኛ ሙሉኮች አሉ ነገስታት በጣም ኃይለኛ በሆን ቁጥር ከስራችን ያሉት ሰዎች እኛ መጥፎ ስንሆን ጥሩ ይሆናሉ አሉ። በቃ ኃይለኛ ስንሆን እርምጃ ስንወስድባቸው ይስተካከላሉ። እኛ ጥሩ ሰዎች ስንሆን ደግሞ እነርሱ እንደምታያቸው ይሆናሉ። ግን የእነርሱን ጥሩነት ለማግኘት ብለን በእኛ ክፉነት አንሸጥም አሉ፣ አንለውጥም። እኛ ክፉ አንሆንም እነሱ ጥሩ እንዲሆኑልን ብለን። ህይወታችን ውስጥ ክፉ መሆን አያስፈልገንም። ሰዎች ጥሩ እንዲሆኑ። ሰዎች ጥሩ የሆኑት ነሰሰርሊ እኛ ጥሩ ስለሆን ላይሆን ይችላል፣ እኛም ፈርተው ሊሆን ይችላል። ልጆቻችን ለእኛ ጥሩ የሆኑት እኛም ፈርተው ከሆነ በጣም አደጋ ነው። ሚስቶቻችን ምላሳችንና ሌላ ልናደርግባቸው የምንችልን ጉዳት ፈርተው ከሆነ ጥሩ የሆኑት አደጋ ውስጥ ነው ያለ ነው። ጓደኞቻችን ከነርሱ ዘወር ስንል ረፍት የሚሰማቸውና እነሱ ጋር ስንሆን ግን በጥሩ ሁኔታ እያስተናገዱን ግን ፈርተውን ከሆነ በጣም አደጋ ነው። ስነ ምግባራችን መታነጽ ያለበት በመልካምነታችን እንጂ ክፉ ሆነን ሰዎች ጥሩ እንዲሆኑ የምናስገድድ አይደለም መሆን ያለብን። ይህንን በጣም መጠንቀቅ ይኖርብናል። ከሰዎች ጋር ባለን ግንኙነት ነቢዩ ሰለላሁ ዐለይሂ ወሰለም ስለ አንድ ጎረቤት እንደነገሩን ወላሂ ላ ዩእሚን ብለዋል። አንድ ሰው አያምንም ብለዋል። ወላሂ ላ ዩእሚን፣ ወላሂ ላ ዩእሚን 3 ጊዜ ኢማኑ ሙሉ አይደለም። ሰሓቦቹ መን ያ ረሱለላህ ሰለላሁ ዐለይሂ ወሰለም፣ መን ላ የእመኑ ጃሩሁ በዋኢቀሁ ብለዋል። ጎረቤቱ ምን ያመጣብኝ ብሎ የሚፈራው ሰው፣ ሰላም የማይሰማው ሰው አላመነም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ምን ያደርገኝ ተብሎ የሚፈራ ሰው አላመነም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከሰዎች ጋር ባለን ግንኙነት በዛ ደረጃ የምንፈራ ስለተፈራን የምንከበር ሰዎች እንዳንሆን መጠንቀቅ ያስፈልጋል ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።